እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም እርሱ ሥጋ ነውና ብሎ የሰውን ዘመኖች ያሳጠረው ወደ ስንት ነበር? ሀ 80 ለ 100 ሐመርኋ 120 መ 150 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ 120 የሚለው ነው። ዘፍጥረት 6:3 እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። ጥያቄ ቁጥር 9 የኖህ መርከብ ከፍታዋ ስንት ክንድ ነበር? ሀ 20 ክንድ ለ 30 ክንድ ሐመርኋ 40 ክንድ መ 50 ክንድ 10 ሰከንድ አላችሁ። መልሱ ለ30 ክንድ የሚለው ነው። ዘፍጥረት 6:15 እርሷንም እንዲህ ታደርጋለህ የመርከቢቱ ርዝመት 300 ክንድ ወርዷ 50 ክንድ ከፍታዋ 30 ክንድ ይሁን። ጥያቄ ቁጥር 10 ኖህ ውሃው ከምድር ላይ መቅለሉን ለማረጋገጥ እርግብን ለሁለተኛ ጊዜ ሲልካት በአፏ ይዛ የመጣችው ምን ነበር? ሀ የዝግባ ቅጠል ለ የበለስ ቅጠል ሐመርኋ የወይራ ቅጠል መ የደረቀ ሳር። ትክክለኛው መልስ ሐመርኋ የወይራ ቅጠል የሚለው ነው። ዘፍጥረት 8 ከ10 እስከ 11 ከዚያም በኋላ ደግሞ እስከ 7 ቀን ቆየ። እርግብንም እንደገና ከመርከቡ ሰደደ። እርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። ጥያቄ ቁጥር 11 እግዚአብሔር አምላክ ለአዳም ረዳትን ሊፈጥርለት ከባድን እንቅልፍ ከጣለበት በኋላ አጥንቷን የወሰደው ከየት ነበር? ሀ ከግራ ጎኑ ለ ከቀኝ ጎኑ ሐመርኋ ከትከሻው ላይ መ ከጎኑ ቢሆንም አቅጣጫው አልተገለጸም። 10 ሰከንድ አላችሁ። ትክክለኛው መልስ መ ከጎኑ ቢሆንም አቅጣጫው አልተገለጸም የሚለው ነው። ዘፍጥረት 2 ከ20 እስከ 21 አዳምም ለእንስሳት ሁሉ ለሰማይ ወፎች ሁሉ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውን በሥጋ ዘጋው። ጥያቄ ቁጥር 12 በመጽሐፍ ቅዱስ የሞተችበት ዕድሜ የተነገረላት ብቸኛዋ ሴት ማን ትባላለች? ሀ ሔዋን ለ ሳራ ሐመርኋ ርብቃ መ ሐና። ትክክለኛው መልስ ለሳራ የሚለው ነው። ዘፍጥረት 23 ከ1 እስከ 2 የሳራም ዕድሜ 127 ዓመት ሆነ፣ በቂርያት አርባቅም ሞተች። እርሷም በከነዓን ምድር ያለች ኬብሮን ናት። አብርሃምም ለሳራ ሊያዝንላትና ሊያለቅስላት ተነሳ። ጥያቄ ቁጥር 13 እግዚአብሔር ቋንቋቸውን ስለደበላለቀባቸው ሳይሰሯት የተዋት ከተማ የተጠራችበት ስም ምን ነበር? ሀ ሰናዖር ለ ባቢሎን ሐመርኋ ፍልስጤም መ ሚዲያም። 10 ሰከንድ አላችሁ። ትክክለኛው መልስ ለባቢሎን የሚለው ነው። ዘፍጥረት 11 ከ6 እስከ 9 እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው።
ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔርም በዚያ የምድርን ቋንቋ ሁሉ ደበላልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነሱም በትኗቸዋል። ጥያቄ ቁጥር 14 ከአብርሃም አባት የተወለዱት የአብርሃም ሁለት ወንድሞች ማንና ማን ናቸው? ሀ ታራና ናኮር፣ ለ ናኮርና ሐራን፣ ሐመርኋ ታራና ሐራን፣ መ ናኮርና ሎጥ። ትክክለኛው መልስ ለናኮርና ሐራን የሚለው ነው። ዘፍጥረት 11 ከ26 እስከ 27 ታራም 100 ዓመት ኖረ፣ አብርሃምንና ናኮርን ሐራንንም ወለደ። የታራም ትውልድ እነሆ ይህ ነው። ታራ አብርሃምንና ናኮርን ሐራንንም ወለደ። ሐራንም ሎጥን ወለደ። ጥያቄ ቁጥር 15 አባታቸውን የወይን ጠጅ አጠጥተው ከአባታቸው የወለዱት የማን ልጆች ነበሩ? ሀ የናኮር ልጆች፣ ለ የናባል ልጆች፣ ሐመርኋ የሎጥ ልጆች፣ መ የኤልቃና ልጆች። 10 ሰከንድ አላችሁ። ትክክለኛው መልስ ሐመርኋ የሎጥ ልጆች የሚለው ነው። ዘፍጥረት 19 ከ33 እስከ 36 በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው። አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጥም 2 ሴት ልጆች ከአባታቸው ጸነሱ። ከ15ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።